ሰላም ሰላም፣ እንዴት ናችሁ? አቡ ነኝ ከአቡ ኢትዮ ጌሚንግ። ባለፈው ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። አሁን ወደ ቀጣዩ ፕሪሲዝን ጌም ነው የምንሄደው። ከኢንተር ሚላን ጋር ያለንን ጌም እናደርጋለን ማለት ነው። ጌም ፕላናችን ዋና እስኪ አሪፍ ፐርፎርም የሚያደርጉችን ለማስገባት እንሞክር። እሺ ማርቲኔዝ አይ ቲንክ ሃሪ ማጓየር ብቻዎች የተሻለ ነው። ማውንት ይቀመጥ መሰለኝ። ካዝሜሩን እናስገባውና ሜኑን ዲፌንስ ሚድፊልድ ላይ አድርገናል እንያት። በተረፈ ሌላ አሪፍ ተጫዋች ሜቢ ቤጉን ቤንች ላይ ኮሚሽናችን ባለፈው ከእንትን ጋር እንዳለው ነው። ምንም አልቀየርነውም። ከባየር ሙኒክ ጋር የተጫወትነው ነው። ብሬም ቤንች እናደርግና ነው ወደ ጌም እንግባ መሰለኝ። ከዚህ በላይ የሚያስፈልገን ነገር አይመስለኝም። እነሱም 3-5-2 ነው ያጫወታቸው። እንትናቸውን መስመሩን በደንብ ላይ ጠጥቶ የሚጫወቱ ይመስላል ነው። ፊልሲሊያ ካንጂ አለ። ደምፍሪስ ቱራምና ደምፍሪስ ኒኮ ቫሌራ አስኪ ተጫዋቾቻቸው ናቸው። እንዲሁም ቤንች ላይ ሊዘር ነው እንትን ይዛል ነው ናቸው። ወደ ጨዋታ እንግባ። እነማ ራሱ 3 ፎርሜሽን ይዘን ገብተናል። 3 ፎርሜሽን ይዘን ገብተናል። እሱም ደግሞ 3-5-2 ስላለፍ ነገር ነው ያላቸው። ሁለት የሚድፊልድ ተጫዋቾች ወደ ፊት ለመጫወት ነው። ጀመር ጨዋታውን ማጓየር፣ ዴላይት፣ ማዝራዊ ለማውንት፣ ማዝራዊ ማውንት ፕሮፌሽን ያጣ ይመስላል። መልሱ ለማዝራዊ ለእምቤቡ ያለፈ ይመስላል። እምቤቡ እየገባ ነው። እምቤቡ የመታው ኳስ በርገኛ አድርጎታል። ወጥሮም አየር ኳስ ነበር ነው ዴላይት የጋራና ይመስላል። ፍሪስ ለፊሾ ወደ ደምፍሪስ ስፒች አርግተዋል። ደምፍሪስ ለባሪላ ለፋርቲ ድጋሚ ለደምፍሪስ ለፋርቲ መጣው ኳስ ጎል ፋርቲ የመጀመሪያውን ጎል አግብተዋል። ኢንተር ሚላን 1-0 ዳይት ሁሉም ቱራን አልፎል። ቱራን የመጣው ኳስ ለአመሳጭ አጉዌር ፓትሪስ ዶኩ ለሜኑ ለብሩኖ ፈርናንዴዝ ተቀምጦ ነበር። ደምፍሪስ ድጋሚ ለመንሳት ላይ ፓቴሲ ለዲማርኮ ያሻማው ኳስ ማጉዌር ወጣው። አሁንም የመጣው ኳስ ተመልሷል። ፓትሪክ ዶኩ ወጣው። ተቀምጧል። ማዝራዊ ቀምጧል። ማዝራዊ በአየር ዲያሎ ለሜኑ ማንቸስተር ዩናይትድ ካውንተር ሜኑ ለብሩኖ ፈርናንዴዝ ለሴስኮ ለብሩኖ ፈርናንዴዝ ለኩኛ ጎል ማንቸስተር ዩናይትድ ማቲያስ ኩኛ አቻ የምታደርገውን ጎል አግብተዋል። ፓትሪስ ዶኩ ማቲያስ ኩኛ እያሸማቀቀ ነው። ማቲያስ ኩኛ ለብሩኖ ፈርናንዴዝ ማቲያስ ኩኛ ላይ ፎል ተሰርቶ ነበር። አሁን ብሩኖ ፈርናንዴዝ ሜኑ የመጣው ኳስ በረኛ አዳናቸው። ሌላም ኳስ ነበር፣ ሆኖም ግን በረኛ አዳናቸው። ሜኑ አሪፍ ሙከራ አድርጎ ነበር፣ ሆኖም ግን በረኛ አዳነው። ግሩም ኳስ ነበር። ኮርና
ብሩኖ ፈርናንዴዝ ያስሸማው ኳስ ማቴዎስ ኩኛ ትቶታል። ሜኑ ለካዝሜሮ መጥቶ ከሰውንም በረኛ ነው። ካውንተር አታክ ኢንተር ሚላን ሉዊስ ኤንሪኬ እየገባ ነው። ሉዊስ ኤንሪኬ ለቡኒ አሁን የመጣው ሳዳ ነው። መሬቱን ደበደቡ። ጨዋታው አንዳቻ ተናባል። ምን አይነት ኢንተርቴኒንግ የሆነ ጨዋታ እንደነበር ገራሚ ጨዋታ ነው። ብሩኖ ፈርናንዴዝ አሲስት፣ ማቴዎስ ኩኛ ጎል፣ ፌቲም ጎል። ኢንተር ሚላን ገራሚ ጨዋታ ነበር። ሆኖም ግን የኢንተር ፍሬንድሊ ካፕ መብላት አልቻለም። አርሰናል በአንድ ጎል ብቻ አሸንፏል። እሺ እንግዲህ እስካሁን ያለው ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ ፕሪሚየር ሊግ ነው የምንሄደው ግን ከዛ ስኮት ኦፍ ዘ ፕሬስ every season in the first match as manager around just corner how you feel about that የመጀመሪያ ጨዋታችንን ለማሸነፍ እንሞክራለን። ሬዲ ፎር ዘም ያለን ቶተንሃም ከባድ ሊሆን ይችላል ግን ገብተን ማሸነፍ አለብን። let's get them fight እሱ ማራሱ ሶስት ናቸው። ምን ጋር ተለኩኛ ለልክሾ ከሞኳስ ብሩኖ ፈርናንዴዝ መጥቶ ነበር። በረኛው መልሰው ነበር። ኮርና ጋላጋር ለቡስማ መጥተው ኳስ መልስ አገኘ። ልክሾ ወደ ውጭ መጥቷል። ኢንተርሴፕት አድርጓል። ሲሜንስ ለኩሉማኒ ለስፔንስ ያሸማው ኳስ ሳይመን ነበር። ሆኖም ግን ወደ ውጭ ወጣብን። ኩሉማኒ ለኮሎ ጋላጋር ስፔንስ ለኮሎ ጋላጋር መልሶ ማቲያስ ዲሌክተንም ኮሉማኒ መልሶ ነበር። ዳኛው ግን ቅጣት ነው በሚል መልሶታል። ጄምስ ማዲሰን መተው ይመስላል። ማዲሰን ገባው። ምን አይነት ቅጣት ነው? አሁንም ግን ተቀመጠ። ኩሉማኒ ለሲሜንስ ለቡስማ ለኩሉማኒ ለቴልስ ስፔንስ ብሩኖ ፈርናንዴዝ በግራሚ ኳስ ዲያሎ ወደ ውስጥ እየገባ ዳኛ ላስተማን ከጀርባ ጣለው። ሮሜሮ መጨረሻ ሰው ይመስላል። ሆኖም ግን ዳኛው ቢጫ ነው የወጣው። ምን አይነት ዳኛ! ቀይ የማይሰጥ ፎል ነበር ግን ዳኛው ቢጫ ሰጥቶታል። ተመሳሳይ ቻንስ ላይ ማንቸስተር ዩናይትድ ብሩኖ ፈርናንዴዝ ማዲሰን ያደረገውን መስራት ይችል ይሆን? የምናየው ነው። ብሩኖ ፈርናንዴዝ የመጣው ኳስ ብሩኖ ፈርናንዴዝ ላይ በርቴ ኩኛ የመጣው ኳስ እናደሙበታል። ቪክቶር መለሰበት። ማቲያስ ኩኛ ኳስ ማንቸስተር ዩናይትድ የመጀመሪያቸውን ታርጌት ሞክረዋል። በ70 ደቂቃ ብሩኖ ፈርናንዴዝ ያሰማውን ኳስ ኡጋርቴ አሁንም በረኛው አዳነበት። ዩናይትዶች ለመመለስ ወደ ጨዋታው ለመመለስ ቫንደርበን ክርስቲያኖ ሮሜሮ ቤን ዴቪስ መሐመድ ቅዱስ
መሐመድ ቅዱስ ሶላንኪ ዞረ ቶተንሃም 2 ሶላንኪ ሁለተኛውን ኳስ አብቶታል። ማርቲኔዝን ቡዱ አርግቶ ነው ያገባው። ቶተንሃም 2 ማንቸስተር ዩናይትድ 0። አሁን ተሳስቷል። ቤንጃሚን ሼሽኮ ብራያን ምቤሞ አሁንም ግን ቪክቶሪያ በአሁኑ ጨዋታ ምንም አላስገባም ብሏል። በርኛው ተመልክታይ 3 ኳሶችን አድኗል። አሁን ማንቸስተር ዩናይትዶች ጫና እያደረጉ ነው። ብሩኖ ፈርናንዴዝ ያሻማው ኳስ ኡጋርቴ ባዶ ኳስ ሳተ። ኡጋርቴ ባዶ ኳስ መጨረሻ ሚካሪዮ መኖ ዘማች ይወልታል 3 ኳስ በማዳን ማንቸስተር ዩናይትድ 0 ቶተንሃም 2 የመጀመሪያችን ጨዋታ ኑዛርገናል ማለት ነው። ማስተካከል ያለብን ነገሮች አሉ ብዙ ነገሮች